እንድናወራ ነው የምትፈልገው? እንደ ወንድ ነገ 9 ሰዓት ኳስ ሜዳው ጋር ብቻችንን እንፈልጋለን። ያኔ ወንዱ ማን እንደሆነ ይለያልሽ። ኑ እንሂድና እንደ ባለፈው ለመቅረት ካሰብክ ግን ክላስ ድረስ መጥቼ ነው ማስቀየመ። ግን እርግጠኛ ነህ ባቢ እኮ ድብድብ ምግቡ የሆነ ሰው ነው። ከሱ ጋር ባትጣላ ይሻላል። ወይ ለምን አብረን አንሄድም? ስማ ፋይሰል እኮ ነኝ። ብቻውን ቀጥሬው ሰው ይዤ የምሄድ ይመስላል? ቢያንስ ተደብቆ ይከተል። ለእሱ አላንስም አልኳችሁ እኮ እንዴ። ተደብቀህ ተከተለውሽ፣ እነሱ የሚያደርጉት አይታወቅም። እሺ መከተልማ አይቀርም። ትሰሙኛላችሁ? ልክ ተገናኝተን እንደተያያዝን ከኋላው ትመጡና ትይዙልኛላችሁ። የዛኔ እንዳይነሳ አድርገን እንቀጠቅጠዋለን። ኧረ አሳስብም፣ ስብርብር ነው የምናደርገው። ሰዓቱ እስከሚደርስ ቸኩያለሁ። እሺ አንበሳው የምትፈልገውን ያገኘ ይመስለኛል። በቀላሉ የምትወጣ መስሎሃል ማለት? ድሮም ፈሪ እንደሆን ካቅ ነበር። ፋያ ፈልገህ ነበር አይደል? አሁን መጀመር እንችላለን። ትሰማኛለህ? ወንድ ልጅ ዝም ስላለ ብቻ ፈሪ አይደለምሽ። ተነሳተ። እናንተ ደህና ናችሁ? ምን ይሆናሉ ብለሽ ነበረ? ባይሆን ሳልታጠብ ብዙ አትጠጊም። እባክህ እንደሱ ነው ያማረብኝ። በሉ እኔ ልሂድ፣ አላማራችሁኝም። ኧረ ትንሽ ቆይተህ ትሄዳለህ። ኧረ ተይው ይሂድ፣ ነገ እደውልልሃለሁ። ፓፒ ግን ለምንድን ነው ልጁ እንደዚህ የጠመደው? ምናልባት በእኔ ምክንያት ይሆን እንዴ? ምንድነው አንተ ልጅ ጨርሰህ ፈዘዝክ እኮ። ባክቶኝ ጉድ ሳልሆን አልቀርም። ማለት የምን ጉድ? ሁሉም ቦታ ላይ ሱዛን ነው የማስበው። በቃ ምን ልበልህ፣ እሷ ሳስብ ሁሌ ደስ ይለኛል። እንዴ ፋያ ፍቅር ይዞ ባልሆነ ማለት እኔ ምን ያንሰኛል? አረ ምንም አያንስህ። ስማ አሁን እጄ ልንገራት ነው። አረ ተረጋጋ፣ ባንዴ ልታፈነዳው ነው እንዴ? እሺ ምን ላድርግ? ጨነቀኝ እኮ በእናትህ። ነው ልቀቀኝ ወደዛ። ትሰሚኛለሽ? ልክ ክላስ እንዳለቀ ወክና አድርግ ብለሽ በቂያሱ በኩል ይዘሽ ትመጫለሽ። ጭራሽ አላደርገውም እንዳታስበው። ያልኩሽን ማታደርጊ ከሆነ ያሉሽን ፋይሎች እንዳለ በትንልሻለሁ። በጣም እባብ ነህ። እሺ አውሬ። ባክሽ ካንቺ አልበልጥም። ባክ ወደ ቤት ስንሄድ እነግራታለሁ። ግን አነጋገሩን ታውቅበታለህ? ምን ታካብዳለህ? ወድጄሻለሁ፣ አብረን እንሁን፣ አለቀ በቃ። በቃ ያሳካልሽ። ቆይ ለምንድን ነው በዚህ ይርን ያለነው? አይ ሳምሪ ልደቷ ስለሆነ መልካም ልደት ልበላት ብዬ ነው። ኧረ ለእኔም እንኳን ተወለድሽ በይልኝ። እሺ ልልሃለሁ። ፊትሽ ግን ልክ አይደለም። ዙሮ ለማንኛውም ስትመለሽ የምነግርሽ ነገር አለ። ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም። መስመምቴን በለ ወደ መርጠ ምንድን ነው ያደረኩት? ባቢ የስራህን ይስጥህ።
ከማን ጋር እንደተነካካህ አላወቅም። መልካም ትምህርት ይሁንልህ። ምንድነው? ምን አጋጥሞ ነው? እንዴት ይሄን ያክል ቀን አንድ ጊዜ እንኳን አትደውይልኝ? ደውያለሁ እኮ ግን ስልክ አንድም ቀን አይሰራም። ኧረ እባክሽ። ለማንኛውም እረፍት ሰዓት ላይ ውሃ ቦታ ፈልግሻለሁ። ፋያ ደግሞ ምን ሆነህ ነው ፊትህን? አይ ትንሽ ነው። በሰላም ነው የፈለግሽ? አይ በሰላም ነው። ቀጣይ ሳምንት ልደቴ ስለሆነ ልጠራህ ነው። ማለት ልደትሽ አላለፈም እንዴ? አይ አላለፈም፣ ገና ሳምንት ነው። አይ ሳምሪ ልደቷ ስለሆነ መልካም ልደት ልበላት ብዬ ነው። እሺ አልቀርም፣ እመጣለሁ።